ኢየሱስ ጌታ ነው። ጌታ ይባረክ። ሃሌሉያ። ኢየሱስ ጌታ ነው። ዛሬ ድንቅ ነገር እንካፈላለን። ሃሌሉያ። ዛሬ ድንቅ ነገር ነው የምንካፈለው። ፕሬዝ ጋድ። ሃሌሉያ። ዛሬ የምንማረው ባይምሮ መብሰል ወይንም ማቹሪቲ የሆነ ክርስቲያን፣ የበሰለ ክርስቲያን። ክርስትና በእድገት ላይ የተመሰረተ የህይወት አኗኗር ነው። ክርስትና ሁሌ የሚጀምረው በሕፃንነት ነው፣ የሚያልቀው ደግሞ በብስለት ነው። ሁሌ ሕፃንነትን ተከትሎ የሚኖር የህይወት አኗኗር በህይወታችን ላይ ተሸናፊዎችና በህይወታችን ላይ እግዚአብሔር አምላክ ባልፈለገው የህይወት አኗኗር እንድንኖር ያደርገናል። ሐዋርያ ጳውሎስ ሲናገር ምን ይላል? ወደ ትምህርት ያልገባውም ሕፃን ሳለው እንደምን አስብ ነበር ይላል? እንደ ሕፃን። ስለ ልጅ ሳለው እንደ ልጅ፣ ሕፃን ሆኜ ሳለው እንደ ሕፃን። እነዚህ ልጆች አያችሁ አይደለ? አይናችን ፊት ተመልከቱ፣ ያድጋሉ። አይናችን ፊት ዩኒቨርሲቲ ይገባሉ። አይናችን ፊት ያገባሉ። አይናችን ፊት መኪና ይነዳሉ። አኗኗራቸው ከእድገታቸው ጋር የተያዘ። ስለዚህ አንድ ሕፃን ልጅ የሚያስበው እንደ ሕፃን፣ አንድ ጎልማሳ ሰው ደግሞ የሚያስበው እንደ ጎልማሳ ነው። ክርስትናም ልክ እንደዚህ ነው። ዳግመኛ ከተወለድን በኋላ አዲስ ፍጥረት ከሆንን በኋላ ማደጋችን ለኛ እድላችን ብቻ ሳይሆን ህይወታችን ነው። እድገት ለአንድ ክርስቲያን አማራጭ ሳይሆን ህይወቱ ነው። ባላደግንበት አቅጣጫ በህይወታችን ላይ የሚመጡ ተጽዕኖዎች አሉ። በኋላ ላይ አስተምራችኋለሁ። ስለዚህ ክርስትና ከማደግ ጋር የተያዘ ነው። እድገት ደግሞ ያለው አይምሮ ላይ ነው። ስለዚህ ለማደግ ከሚያስፈልገን ነገሮች ዋንኛው የሚያሳድገው እግዚአብሔር የትኛው ክፍል ነው ካላችሁ ለጠቅላላ ዕውቀት ልንገራችሁ። አንደኛ ተሰሎንቄ በጣም ምንወዳ ክፍል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ምንድነው የሚለው? የሰላም አምላክ ራሱ ሁለንተናችሁ ምን ይበል? ይቀድስ። የሰላም አምላክ ራሱ ሁለንተናችሁ ምን ይበል? ይቀድስ። እሱም ምን አለ? መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ያለ ነቀፋና ያለ ነውር ይጠበቅ። what does this mean? ስፒሪት መንፈስ ማለት ምን ማለት ነው? መንፈስ ማለት ጌታን ስንቀበል ዳግመኛ የተወለደ ጌታ ኢየሱስ ክርስቶስ እንደተናገረ ከስጋ የተወለደ ስጋ ነው። ከስጋ የተወለደ ምንድነው? እሱ ስጋ ነው። ስጋ ማለት ይሄ እኔ ሳልሆን እኔ ልብስ ነው። እኔን እያያችሁኝ ነው? በደንብ እንዲገባችሁ ስሙኝ። ይሄ ስጋ የሚኖረው የእድሜ ዘመን 100 ዓመት ነው። እኔ አይደለም፣ እኔ ስጋ አይደለም። አሁን ለምሳሌ እኔ ለበስኩት የሚያምረው ከኔ ከላይ ያደረኩት የካሴ ምንድነው ይባለው? የሆነ ልብስ ነው። ስለዚህ ይሄን ልብስ እዚህ ጋር ብጥለው ካሴ ወደቀ ነው የምትሉት? የካሴ ምንድነው? እሱ ልብስ ነው። ይሄም የመንፈሴ ልብስ ነው። ስለዚህ አሁን ምንድነው ይባለው? አካሌ አሁን እዚህ ጋር ቢወርቅ ራሱ ስሜን አይዝም። አካሌ ሁሌ እንደምላችሁ የኔን ስም አይዝም። ምንድነው የሚባለው? ራሱ ካሴ አትሉትም። አካሌ መንፈስና ነፍሴ ወደ ጌታ ከሄደ በኋላ ወደ ሰማይ ከሄደ በኋላ ይሄን ተሸክሞ አልቆመም። ባይዘወይ በጣም አጠንክራችሁ ስለምትመለከቱ ለትምህርቴ ስለሚጠቅመኝ ልንገራችሁ። በጣም ትክክለኛ ዕውቀትና መረጃ ማየት ስላለባችሁ ጻድቅ በዕውቀት ያመልጣል ስለሚል ይሄ ዕውቀት ያስፈልጋችኋል። እዚህ ዕውቀት ላይ ከሳታችሁ ክርስትና አይገባችሁም፣ መንፈሳዊት አይገባችሁም፣ እድገት አይገባችሁም፣ ደስታ አይገባችሁም፣ ሰላም አይገባችሁም፣ ህይወት አይገባችሁም። ሊመጣ ያለው መንግስት ለመገናኘት ዕውቀት አይገባችሁም። እውነት ያለው እዚህ ስለሆነ ስለዚህ ይሄ ስጋ እንኳን የሚንቀሳቀሰው ጠዋት በበላሁት ፍርፍር አይደለም። ይሄ ስጋ እንደዚህ የሚለው አይደለም። ይሄ ስጋ የሚያንቀሳቅሰው ውስጠኛው ሰውነቴ ነው። ነፍስ መንፈሴ ነው የሚያንቀሳቅሰው። የበላሁት ምግብ ደሜ አይደለም። ልክ ይሄ ስጋ ጠዋት ቁርስ በልቶ እንደዚህ ታጥቦ አምሮበት መንፈሴና ነፍሴ ወደ ጌታ ሲሄድ ይሄ ስጋ ምን ይሆናል ማለት ነው? ስታነሳው እንደዚህ ይወድቃል ማለት አጥሜ ነው ማለት ራሱ ምን ይባላል? ሬሳ ይባላል። ስሜን ራሱ አይዝም። ራሱ ፓስተር አለው አትልም። ፓስተር ራሱ የምትለው ምንድነው? እሱ አካሉ መቼ ነው የሚቀበር? ሬሳው መቼ ነው የሚቀበረው ነው የምትለው። ይሄ አካል መንፈሳዊ ነገር መረዳት አይችልም። ይሄ አካል ሰማያዊ ነገር መረዳት አይችልም። ይሄ አካል ለእግዚአብሔር ፍቃድ መገዛት አይችልም። ስለ ሰማያዊ ነገር ስለ ታምራት ስትወራ እንዴት ይላል አያውቅም። አሁን ዛሬ ማለዳ እያልኳችሁ አይደለም? አምናለሁ ዛሬ ማለዳ ታምራትና ድንቅ ይሆንልናል። ይሄን መረዳት የሚችለው በመንፈስ ከእግዚአብሔር ጋር አብረህ ስታረግ ነው። መንፈሳዊ ነገር የሚረዳው መንፈሳችን ነው። ስለዚህ የሰላም አምላክ ራሱ ሁለንተናችሁን ይቀድስ ሲል መንፈስ ዳግመኛ የተወለደ ነው። ጌታ ኢየሱስ ክርስቶስ ምን አለ? ከስጋ የተወለደ ምንድነው አለ? ስጋ ነው። ስጋ መንፈሳዊ ነገር መረዳት አይችልም። ስጋ የእግዚአብሔር ዓለም ጠላት ነው። ይሄ ስጋ ግን ለዚህ ዓለም አያስፈልግም። በደም ያስፈልጋል። ቅዱስ ሆኖ መኖር አለበት ማለት ያስፈልጋል። ስለዚህ ከስጋ የተወለደ ስጋ አለና መጽሐፍ ቅዱስ ሲናገር ከመንፈስ የተወለደ ደግሞ ምንድነው አለ? መንፈስ ነው። ዳግመኛ የተወለደው ምናችን ነው? መንፈሳችን ነው። ጌታን ስንቀበል የተወለደው ምናችን ነው? መንፈሳችን ነው። መንፈሳችን ከእግዚአብሔር መንፈስ ጋር ከእግዚአብሔር ዓለም ጋር ይገናኛል። እግዚአብሔርን የሚያውቀው መንፈሳችን ውስጣዊ ማንነታችን ነው። ስለዚህ ምናልባት ቀለል ብሎ እንዲታያችሁ ምናልባት አዳዲስም የመጣችሁ ሰዎች ስላላችሁ ትንሽ የተለየ ነገር መስሎ እንዳይታያችሁ ሰው መንፈሳዊ ማንነት አለው፣ ስጋዊ ማንነት አለው። ይሄን ስጋ የሚመራቁን እንዳልኳችሁ መንፈሳችን ነው።
ዳግመኛ ስንወለድ ሕያው የሆነው መንፈሳችን ነው። መንፈሳችን ጻድቅ፣ ቅዱስ፣ የእግዚአብሔር ልጅ፣ የተባረከ፣ መርገም የማይሰራበት፣ ከመንፈሳዊ ዓለም ጋር የሚገናኝ መንፈሳዊ ነገር መረዳት ማወቅ የሚችል፣ የሰማዩን ዓለም መረዳት የሚችል፣ ስለ እግዚአብሔር በትክክል ማብራራት የሚችለው መንፈሳችን ነው። ሰው መንፈስ ሆኖ ተፈጥሯል። ዳግመኛ የተወለደው መንፈሱ ነው። ስለዚህ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል። ለዚህ ነው ስለ ስጋ ማሰብ ምንድነው? ሌላ መጽሐፍ ቅዱስ ሞት ነው። አያውቅም፣ መንፈሳዊ ዓለምን አያውቅም። ስለ ስጋ የሚያውቀው ጤፍ ተወደደ ነው። ስጋ የሚያውቀው ታክሲ ውድ ነው። ስጋ የሚያውቀው የሆነ ቤት ውስጥ ገብቼ ይላል ማለት ስጋ ገብቼ ስለ ቤት ነው የሚያስበው። ስጋ የሚያውቀው ስለ ብር ነው። ብር ወሳኝ ነው ብሎ የሚያስበው። መንፈስ የሚያውቀው ብር ወሳኝ ነው አይደለም የሚለው። መንፈስ ብር ወሳኝ ነው አይደለም የሚለው። መንፈስ ወሳኙ ጌታ ነው የሚለው። ጌታ አቅራቢ ነው ይላል። በብር ሳይሆን በሰጪው እኖራለሁ ይላል። ስጋ ምን ይላል? ዶክተሩ አለኝ ይላል። ዶክተሩ ትሞታለህ ብሎኛል። በስማም አንተ ስጋ አለቀልህ አፈር ልትገባ ነው ይላል ስጋ ከዶክተር ተነስቶ። መንፈስ ደግሞ የሚለው ምንድነው? እሱ በመገረፉ ቁስል ምን ሆናል? ተፈውሳል ይላል። ስለዚህ ስለ መንፈስና ስለ ነፍስ የተለያየ ነው። እንደገና ወደ ምን አወራችሁ? መንፈስ ዳግመኛ የተወለደ እግዚአብሔርን የሚመስል ሰማይ የሚገባ ከእግዚአብሔር ዓለም ጋር የሚገናኝ ጻድቅ፣ ቅዱስ፣ ንጹህ ከእግዚአብሔር ጋር ህብረት የሚያደርግ አልኳችሁ። ስለ ስጋ አወራችሁ። ነፍስን ረሳት እያላችሁኝ ነው። ሰው መንፈስ፣ ነፍስ፣ ስጋ አለው። ታዲያ ነፍስ ማለት ነው ሰው ነፍስ አለው እንጂ ነፍስ አይደለም። ሰው መንፈስ ነው። ነፍስ ግን የእውቀት ክፍል ናት። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ይላል። የት ላይ ነው የሚለው? ምሳሌ ምዕራፍ 19። ነፍስ የእውቀት ክፍል ናት። እውቀት ምሳሌ ምዕራፍ 19 ቁጥር 1 ምን የሚለው? ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም። ዳዊት እንዳለው ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራት። ነፍስ ብላችሁ ታስቡ የአእምሮ ክፍል ነው። የአእምሮአችን ክፍል ነው። እግዚአብሔርም ሰውን ከፈጠረ በኋላ እፍም አለበት፣ ሰውም ሕያው ነፍስ ሆነ የሚለው ነፍስ እውቀት ሆና ነው ወደ ሰው ዓለም ውስጥ የመጣው። ክፉን ክፉ መልካም እንድንል የእውቀት ክፍል ነው፣ የአእምሮ ክፍል ነው። ሮሜ 12 ቁጥር 2 ምን አለ? በጎ ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፍቃድ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። አእምሮ ማለት the part of soul። አእምሮ ማለት የነፍስ ክፍል ማለት። ስለዚህ እግዚአብሔርን ነገር የምንረዳው በምንድነው ስትሉ በነፍሳችን ክፍል። አእምሮአችን እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ ማሰብ ካልቻለ እግዚአብሔር የወደደውን ነገር ማድረግ አይችልም። እግዚአብሔር ነገሮችን የሚያደርገው በእውቀታችን ልክ ነው። ምናልባት አሁንም ወደ ትምህርት ያልገባውም እንደ እውቀት እንደ እግዚአብሔር ሐሳብ ፋውንዴሽን እየሰራው ስለሆነ ወደ ዋና ሐሳቤ እንድገባ መሰረት እየጣልኩላችሁ ነው። ያዕቆብ ምዕራፍ 1 ቁጥር 21 ነው። ያዕቆብ ምዕራፍ 1 ቁጥር 21 እንግዲህ አለ መጽሐፍ ቅዱስ ሲናገር። ያዕቆብ ለክርስቲያኖች ነው፣ እንደኔና እንደናንተ ላሉ ክርስቲያኖች ይሄንን መልእክት እግዚአብሔር በመንፈስ ቅዱስ አማካኝነት ሲያጽፍላቸው እንደዚህ ብሎ ጻፈላቸው። እንግዲህ እርኩሰትን፣ ክፋትን፣ ተንኮልን አስወግዳችሁ ነፍሳችሁን ማዳን የሚችለውን የእግዚአብሔርን ቃል በየዋህነት ተቀበሉ። ስለዚህ ነፍስ ምንን ስታቅ ክፉ የሆነ ሰውዬ አቤት የሰውዬ ክፉና ሰይጣን ነው አትበሉ። የሰውየው አስተሳሰብ እንደ እግዚአብሔር ቃል ሲቀየር ክፉ መልካም ይሆናል። ስለዚህ አንድ ሰው ባህሪ አንድ ሰው የህይወት መለወጥ የሚጀምረው ካስተሳሰቡ ነው። ባይዘው እኔ አንዳንዴ እኮ በጣም የኔ ከባድ መዝሙር ረጅም ሰዓት ነው የምሰማው። አይገርምም? መጸለይ እንዴት እንደሚከብደኝ ልነግር አልችልም ፓስተር። የመጸለይ ዕውቀት ስለሌለ እንጂ መጸለይ ስለማትችል አይደል። ሰው ለማማት አቅም ካለው መልካም ለመሆን አቅም አለ። የምናደርገውን ነገር ሁሉ የምናደርገው ባይዘው በእውቀታችን ልክ ነው። እግዚአብሔር የሚዋጋህና እግዚአብሔር አምላክ የሚፈርድብህ የሚያጸድቅም በእውቀት ልክ ነው። ዕውቀት ማለት ክፉንም ዓለም መልካሙንም ዓለም የምንገናኝበት አይደል። ያ ቦታ የምን ቦታ ነው ስትሉ የዕውቀት ቦታ ነው። አእምሮአችን ሰይጣን ይፈልገዋል፣ አእምሮአችን እግዚአብሔር ይፈልገዋል። በእኔና በእናንተ አእምሮ እግዚአብሔር ስራውን መስራት ይፈልጋል። በእኔና በእናንተ አእምሮ እግዚአብሔር ሰይጣን ስራውን መስራት ይፈልጋል። ሰይጣን ብቸኛው በሰው ዓለም ውስጥ ሊያገኘው የሚፈልገው የህይወት ሜዳ አእምሮ ይባላል። በአእምሮ ሰይጣን መስራት ጀመረ ማለት በቃ አለቀ። በአእምሮም እግዚአብሔር መስራት ጀመረ ማለት ታሪክ ተቀየረ ማለት። ስለዚህ ለህይወታችን ትልቁ ጠላት ማጣትና ማግኘት፣ ክፉና ደግ፣ ኢትዮጵያ ውስጥ መኖርና አለመኖር፣ የደረሰብን መከራና መከራ ያልሆነ ሳይሆን ማወቅና አለማወቅ ላይ ተመሰረተ ነው። ስለዚህ ነፍስ ማለት የእውቀት ክፍል ነው። አሁን በአእምሮ ማደግ በአእምሮ መብሰል እያልኳችሁ ሳወራ እማወራችሁ ስለ ውስጠኛው ስለ ዳግመኛ ስለተወለደው መንፈሳችሁ ሳይሆን እማወራችሁ ስለ ነፍሳችሁ ነው። ስለዚህ አእምሮአችን ማደግ አለበት። ጳውሎስ ምን አለ? ልጅ ሳለሁ እንደ ልጅ ነበር ማስበው፣ አሁን ግን ምን ብያለሁ አለ? ጎልምሻለሁ፣ ማቹር ዳርጌያለሁ። ስለዚህ እግዚአብሔር መልካም ነው፣ ጻድቅ ነው፣
ቅዱስ ነው፣ ይወደኛል፣ ያፈቅረኛል፣ አሸናፊ ተደርጌያለሁ፣ በሰይጣን ላይ ስልጣን አለኝ፣ ዓለም እኔ ምንም ልታደርገኝ አትችልም። እግዚአብሔር የሚያውቀውን ዕውቀት አውቄያለሁ፣ በዚህ ዕውቀት ደግሞ እመላለስበታለሁ። ስለዚህ እንደ ልጅ እያለሁ በጣም ለእኔ ችግር ዲያብሎስ ነበር ሊላችሁ ይችላል። ውጊያ ያለብኝ ይላል። ልጅ እያለ ውጊያ በኢየሱስ ስም በሰማይ ምሰራ በምድር ምሰራ ያጋንንት መንፈስ ሟርትና ድግምት እያልኩ እንደ ልጅ ሳይበራልኝና ሳላቅ ህይወቴ ሁሉ የውጊያ ነበረ። አሁን ግን ውጊያ የለብኝም። ውጊያን ኢየሱስ ስለተዋጋ እባቡና ጊንጡን ረግጠን በጠላት ኃይሉ ላይ ስልጣንን ሰጥቶኛል በሚለው ቃል አሁን ባለስልጣን ሆኛለሁ የሚል የአእምሮ ምን ይዣለሁ አለ? ብስለት ይዣለሁ። ስለዚህ ማደጋችን ለእግዚአብሔር ሳይሆን ለራሳችን። አንድ ክርስቲያን አደገ ማለት ራሱን ጠቀመ ማለት። እድገት ማለት ራስን ፕሮቴክት አደርጋል። ለእግዚአብሔር አናድግለትም። የምናድገው ለማን ነው? አሁን ራሱ ምግብ ምን በላው ለማን ነው? አሁን ሁሌ እንደምላችሁ ደስ አሁን ፍርፍርዬ ክትፎዬ ብለን ለክትፎ ነው ምግብ ምን በላው? ምግብ ምን በላው ለምንድን ነው? አካለ እንዲጎለብስ ነው። በቃ አለቀ። ለራስ ነው የምትበላው። ምግብ አልበላም ማለት አቅም ታጣለህ ማለት። አሁን አንድ ሰው በስጋው ዓለም ላይ 3 ቀን ሳይበላ ቢቆይ የመጀመሪያው ቀን ሲደወልለት ላንተዬ ምንድነው ሃይ ፓስተር ደህና ምናም ብሎ ያወራኛል። ሁለተኛው ቀን ፓስተር ደህና ነው ይላል። ሶስተኛው ቀንስ ፓስተር ደህና ምን ሆነሃል? ሰላም አይደለም? አንዳንድ ድምፁ ተቀየረብኝ የምትለው ወይ ቁርስ አልከተተም ወይ የሆነ ነገር አለ። ስጋ ከተረበሸ ደህና ነው ትላለህ ማለት እየሞተ ልክ መንፈሳዊ መሞትም ልክ እንደዚህ ነው። ህይወት እንዴት ነው ይላል። ሃሌሉያ መጀመሪያ ለታ ፕሬዝ ጋድ ትላለህ ማለት የሆነ ቀን ላይ አጸልይም ቃላት አልብም አይደል? እንዴት ነስበን ሃሌሉያ ትላለህ። እንዴት ነስበን ህይወት ውስብስብ ልነግርህ አልችልም። አንዳንዴ በህይወቴ ላይ 7 ጥያቄ ያለብኝ ካልክ እግዚአብሔር ማወቅ ካንተ ህይወት ውስጥ ተወስዶባል ማለት ነው። መውሰድ ተወስዶባል። ዕውቀት በሌለበት ቦታ ላይ ድል ተነሽነት አለ። ድልን እንነሳለን። ዕውቀት ባለበት ቦታ ላይ ድል እናደርጋለን። ዕውቀት የጻድቅ ብርሃን ናት። ዕውቀት የጻድቅ መለውጫ ናት። ስለዚህ በአእምሮ መብሰል እያልኩ ሳስተምር ከዚህ ጋር የተያያዘ ነው። የተባረከ አእምሮ ለምጽፉ ሰዎች የተባረከ አእምሮ የተባረከ ህይወት እንዲኖረን ያደርጋል። የተባረከ አእምሮ አለን ማለት የተባረከ ህይወት እንዲኖረን ያደርገናል። ምናልባት የተባረከ አእምሮ የሚለውን በቅንፍ የእግዚአብሔር ቃል ያለው ብላችሁ መጻፍ ትችላላችሁ። የተባረከ አእምሮ ማለት የእግዚአብሔር ቃል ያለው አእምሮ የተባረከ ህይወት ይኖረናል። የተባረከ አእምሮ አለን ማለት my mind is blessed አእምሮ የተባረከ ነው ስትሉ በቅንፍ የእግዚአብሔር ቃል ያለው ማለት ነው። የተባረከ ይወጣል። ስለዚህ በረከታችን ምናችንን ይመስላል ስትሉ ምናችንን ይመስለው? ዕውቀታችን። ፕሬዝ ጋድ። ዕውቀት ታውቃላችሁ አይደል? እንዴት ወሳኝ መሰላችሁ? ዕውቀት እንዴት ወሳኝ በምታውቁት ላብራላችሁ። እሺ ወደ ልቤ ስለመጣ ለምሳሌ እኛ ሀገር በጣም ጉራ ከሚያስብል ነገር አንዱ ምንድነው? እሱ ነጮቹ በትክክል ነገሮችን ሰርተው ጉራ ከሚያስብለው አንዱ ምንድነው? እሱ መኪና ስትነዱ ሹፌሮች ቤልት ሳያስሩ አይደል? ትዝ ይላችኋል? እኛንን የምናውቀው ትንሽ እድሜያችን ወደ ኋላ ትንሽ ስለሚት የአሁኑ ጄነሬሽን ያውቃል። አሁን ድሮ መኪና ያዘው አይደል? መኪና ያዘ ሰው ቤልት አስሮ ሲሄድ ጉረኛ ያስብላል። እኛ ሀገር ቤልት አድርጎ መሄድ አንሲ ምን አይነት ጉረኛ ቤልት አድርጎ መሄድ። ከዛ ሰው መሞት ጀመረ። በመስኮት ፍሬንሲስ ጋቢና ያለው ሰውዬ በጥሶት ይሄዳል። ምሳው እየሞት። ስለዚህ አደጋ ምንድነው ሲባል አጠገቡ ያለው ቤልት ትንሿ ቤልት ዘሎ የሚሄደውን በመስታወት ጥሶ የሚሄደውን ሰውዬ የሚይዘው ነው። ያንን ባለማሰሩ ፍሬ ጣጣጣ ሲያደርግ ይወጣል ማለት እንደንትን ነው የሚሄድልህ ማለት ነው። ስለዚህ ያለው እድል ምንድነው? እሱ ሹፌሩ መጀመሪያ መቀየር ነው። ትራፊክ ጽሕፈት ቤት ምን ተባለ? ቤልት አድርግ፣ ካላደረክ ትቀጣለህ። ስለዚህ ማየት ጀመረ። ቤልት አድርጓል። ሹፌሩ ማዳን ጀመሩ ማለት ነው። ስለዚህ አሁን ፈረንጅ የዘራው ቤልት ምንድነው? እሱ የሰውየውን ህይወት መጠበቅ ነው። ከባድ አደጋ ቢደርስበት በመስኮት እንዲያወጣ በፊት ለፊት ባለው መስታወት እንዲያወጣ አደጋ ሲደርስ ስቦ ይዘዋል። ስለዚህ ሰውየው ቢያንስ ምን ያደርጋል? ካደጋው ይድናል። ከዛ ሹፌሩን ቀየሩት። ከዛ ሁሉ ሰው ማሰር ጀመረ። እንደገና አጠገቡ ያለ ሰውዬ ይሰር የሚባል ደግሞ እንደገና ሌላ ህግ መጣ ማለት ነው። አጠገቡ ያለ ሰውዬ አሁን ሁላችሁም አላያችሁ? ታክሲ ውስጥ እንኳን ስንገባ ጋቢና ስትገባ ኢሚዲየትሊ አይነግርም። አርገት ይሄዳል። ከዚህ በፊት ባለማወቅ ብዙ ሰው ሞቱብን። አሁን ደግሞ በማወቅ ብዙ ሰው ዳነ። ዕውቀት ማለት ይሄ ሳታቅ ትጠፋለህ ማለት። ዕውቀት ከሌለ ውጊያ፣ ሰይጣን አውቆ ውጊያ እያለ ህይወት ይበላል። ጊዜ፣ ዘመን፣ እድሜ ኤቭሪቲንግ አለማወቅ ዋጋ ያስከፍላል። ግን እንትኖቹ መኪና የሰሩ ሰዎች እንዳንሞት ቤልቱን አልሰሩልንም? ሰርተውልናል። ያላደረግነው እኛ የገደለን ሰይጣን ማለት አለማወቅ አጠፋ ማለት ነው። the same thing የእግዚአብሔር ቃል ተጽፎ የእግዚአብሔርን ቃል ካላወቅ
ዋጋ። አሁን ለምሳሌ ብዙ ስለምላችሁ በጣም ደጋግሜ ብነግራችሁ አይሰለቸኝም። አንድ ነገር ልንገራችሁ። አንድ ሰው ተምሮ መስሪያ ቤት ሄዶ ሲገባ ያ ድርጅት አይደለም የሚያስከፍል። ያ ድርጅት አይደለ? እውቀት ምን ያደርጋል? በደንብ ያስከፍላል። እውቀት ካለ ይከፈላል። ስፔድ የሚያናድድ ልንገራችሁ። ቤታችን ውስጥ ኤሌክትሪክ ተበላሽቶብን ስትሞክሩ አይሰራም። እምቢ ይልሃል። ከዛን ኤሌክትሪክ ሰራተኛ ብለህ ትጠራለህ ማለት ወይ ቧንቧ ሲበላሽ ኤሌክትሪክ ሰራተኛ ይመጣና ያቃታሉታል ያደርግና 600 ብር ሲል በ3 ደቂቃ ትላለህ። ለ3 ደቂቃ አይደለም የምከፍለው። ለምን ነው እሱ? ለእውቀት። አንተ ስላላወቅ አልሰራህም። ያ እውቀት ያለው ሰው መጣና ቋቋርጎ ሰርቶ 600 ብር ይወስድብሃል። የምትከፍለው 600 ሳይሆን የሚያስከፍልህ ለምን ነው እሱ? እውቀት። ለዚህ ነው እግዚአብሔር እንወቅ እናቆም ዘንድ እግዚአብሔር ምን እንበላለ እንከተል። ህዝቤ እውቀት ከማጣቱ የተነሳ ምን ይላል? አለማወቅ ኮንሲኩዌንስ አለ። ማወቅ ደግሞ ያስከፍላል። ስለዚህ አሁን የተማረ ሰው የሆነ ዩኒቨርሲቲ ውስጥ ተምሮ የወጣ ሰው መስሪያ ቤቱ ደግነት እያደረገለት አይደል? 25000 20,000 ብር ሲከፍለው ምን እያደረገ ነው? የሚከፍለው ለዲግሪው ነው። የሚከፍለው ለእውቀት። እውቀት ያስከፍላል። በ25000 ብር ከዛ በኋላ ምን ታደርጋለህ? ዳቦ ትገዛለህ፣ ልብስ ትገዛለህ፣ ለትዳር ቤት ኢንቨስት ታደርጋለህ፣ ልጆችን ትምህርት ቤት ትልካለህ። እውቀት ያስከፍላል። ኢየሱስ ጌታ ነው።